ወይ ሁሉም ነገር ላይ አትርሱኝ ማለት አይከብድም? በቃ ሁሉም ነገር ላይ ላይክ ሪል ላይፍ ላይ አስቡት እስኪ። ሁሉም ነገር ላይ አትርሱኝ። የሆነ ነገር ሲዘጋጅ እኔ ያለው የሆነ ነገር ሲዘጋጅ በእንትና በኩል ነኝ፣ እንትና ሊበላ ነው፣ እኔ እንትና ደጋፊ ነኝ፣ እንትና አለ፣ ኧረ እኔም እሄዳለሁ። እውነት ለመናገር እኔ ጭራሽ ነው በቃ ያልገረመኝ። ገባችኋ? ከሱ ምንም እጠብቃለሁ። እዚህ ጋር ስለ ኳስ አንድ ቀን አውርቶ የማያውቅ ሰውዬ አንድ ነገር ምነግርህ ሲጀመር የቼልሲ ደጋፊ አይደለም። የቼልሲ ደጋፊ ብትሆን አንድ ቀን እንኳን ትንሽ አባርቆብህ ወይም ደንግጠህም ቢሆን ቪዲዮ ትሰራ ነበር። አንድ ቀን እንኳን ሰርተህ የማታውቅ ሰውዬ አሁን አርሰናል ዋንጫ ሊበላ ነው ሲባል በቃ ቤት ኮንተንት ተገኘ ትልና ገባህ እንደዛ ሲጮሁልህ ደስ አለህ። ግፋ ቢል 100 ሺህ 150 ሺህ ላይክ ብታገኝ ነው እንጂ ከዛ በኋላ ከመገመት አታልፍም። እውነቱን ምነግርህ ማለት ነው። የኳሱ አፍቃሪ አሁን አንተ 22 ዓመት ከጠበቀ ተው 22 ዓመት 10 ዓመት 7 ዓመት ከአርቴታ እኩል እንደገና ደግሞ ከዛም በታች ይሁን 3 ዓመትም ይሁን 4 ዓመት ከጠበቀው እኩል አንተ ሰለብሪቲ ታደርጋለህ። እውነት እንነጋገር ከተባለ ስንት ጊዜ ሙሉ ስትቋጥርበት ወይም ደግሞ ትክክለኛ ደጋፊ ኮንክ አንተ የሌላ ቡድን ደጋፊ ኮንክ በቃ ይሄ ነገር ያለ ነው። ስትቋጥርበት ስታበሽቀው የነበረውን ቡድን እንዴት ነው አሁን ደገፍኩት ብለህ ለማውራት ራሱ የምትበቃው? የቼልሲ ደጋፊዎች ምንም ቅር እንዳይላችሁ በቃ ምንም አንድ ሰው መጣቀረ ምንም አይጠቅመንም። አንድ ቀን እንኳን ስለ ክለባችን አውርቶ የማያውቅ ሰው ያሁሉ ተከታይ ይዘህ ስለ ክለብ አውርተህ የማታውቅ ወይም ደግሞ በክለብ የምታፍር ከሆነ ወይም ደግሞ ስለ ክለብ ለማውራት ጊዜ የምታጣ ከሆነ አንተ በምን በኩል ነህ ደጋፊ? እኛ እኮ ስራ ፈተን አይደለም በየቀኑ እየመጣን ቼልሲ 20ኛ ሆነ 1ኛ ሆነ 15ኛ ሆነ አንገታችንን ቀና አድርገን የምናወራው እግር ኳስ ነው ክለባችንን ዝቅ አናረግም ብለን ነው እንጂ እንዳንተማ መድረክ ላይ ወተን ለድባብ ሲባል ወይም ደግሞ ለኮንተንት ሲባል ክለብ ቀይረ እንደገና አውልቀ ብችልማ ብትወረውረውም ደስ ባለ ነበር። ሲጀመር ስኬት ብቻ ሲመጣ የምትደግፈው ከሆንክ አንተ እኮ ትክክለኛ ደጋፊ አይደለም እና ደግሞ አትሆንምም። ገባህ? መጥፎ ቀን ሲመጣ እንደዚህ ጥለው መሄድ ስለማይቀር ማለት። ለማንኛውም የቼልሲ ደጋፊዎች ጭራሽ ቅር እንዳይላችሁ በቃ ጭራሽ ስለናንተ ብሎ ብዙ ጊዜ የተሟገተ ሰው ቢቀይር ነበር ትንሽ ቅር ሊላችሁ የሚገባው። እንደዛ አይነት ሰው ደግሞ ክለቡን ለተራ ነገር ብሎ አይቀይርም። ገባህ? አንድ ዋንጫ ነው ይሄ እኮ ቀጣይ ዓመት ከዛም ቀጥሎ ሊመጣ ይችላል። 10 ዓመትም አይምጣ ከፈለገ ለምን ቻምፒዮንሺፕ አይሆንም? ክለባችንን እስከ ሞታችን ድረስ እንደግፋለን። የእግር ኳሱ ቤተሰብ ከኔ ጋር በዚህ ሀሳብ ይስማማል ብዬ አስባለሁ። በቃ ክለብ አይቀየርም። ካንቶና ያለውን ስሙ። ክለብ ለመቀየር እያሰባችሁ ያላችሁም ካላችሁ ወይም ደግሞ እየቀየራችሁም ያላችሁ ካላችሁ አዳምጡና እንደዚህ አይነት የልጅ ስራ ከመስራት ተማሩ። በቃ ጅላስ ስለ ኳስ ዱምቡሎ የምታውቀው ነገር የለም። ጀስት ዋቴ ነው በቃ እዚህ ተፍ ተፍ በተባለበት እንዴት ብዬ ልንገራችሁ። ኤኒዌይ ዊ ዶንት ኬር ማሊያውን አረገ አላረገ አንድ ተራ ኢትዮጵያዊ ግለሰብ ነው። እንደዚህ አይነት ሪኩዌስት ስለበዛብኝ ነው ይሄን ቪዲዮ እየሰራው ያለሁት። አዶናይ እረዳዋለሁ። ዩናይትድን አውልቆ የአርሰናልን ሲያደርግ ዴላን አለ በቃ ለሱ አብሮት ስላመጣው ብቻ እረዳዋለሁ። ያ ከሱ ጋር ቫይቡን ማች ለማድረግ ነው። ያ ይሁን አዶናይ የሆነ ነገር ሲያደርግ ጀለስም የሆነ ነገር ታደርጋለች። ጠሽናችሁ እንዴ ምን አገባችሁ? እሺ በቃ እነሱ እንደፈለጉ ያርጉ። ግድ ሰጥቷችሁ በዚህ ልክ የምትናደዱ ቼልሲ ደጋፊዎች ምንድናችሁ? ምን አገባ? መብት እኮ ነው። ለምን ትልቅ የሆነ እንዴት ልበላችሁ የሆነ ትልቅ ታሪክ ሰሪ ሰው የቼልሲን አውልቆ የአርሰናልን እንዳረጋ አርጋችሁ ለምን ታስመስሉታላችሁ? ምን አገባችሁ? በእናታችሁ አረ በእናታችሁ ተው። ቼልሲ ትልቅ ክለብ ነው። በአንድ ተራ ኢትዮጵያዊ ሰው ክብሩ የሚቀንስ የሚጨምር ነገር አይደለም እንዴ። አረ ቲንክ አድርጉ እንዴ። አውልቀሽ ደግሞ ነገ የአርሰናልን አውልቀሽ የዩናይትድን ኦር የሲቲ ልበሽ። እሺ ማንም ግን የዛ ክለብ ግድ አይሰጣቸው። አንቺ አወለቅሽ አላወለቅሽ ይሄን ቢሉሻል እንጂ ምን ተራ ኢትዮጵያዊ ግለሰብ። አረ ተው ፍቱ። መልካም ቀን። እሺ ትላንት ነበር ይሄን ነገር መናገር የነበረብኝ ግን ትላንት ስላልተመቸኝ ነው። ትላንት ፖስት ያደረኩትን ቪዲዮም ቀደም ብዬ ስለቀረጽኩት ነው። ብዙ ሰዎች ቪዲዮ ላካችሁልኝ። አውራ ምን ላውራ? አንድ ሰው ኦፊሻሊ የቼልሲ ማሊያ አውልቆ የአርሰናል ማሊያ ሲለብስ የአርሰናል ሴሌብሬሽን መድረክ ላይ አየን። ከዛ በላይ ግን የተሰጠው ምላሽ ቦምቦ ክላስ ምላሽ፣ አን ኤክስፔክትዶ ምላሽ፣ ያልጠበቅነው ምላሽ ይሰማል። ምን ተባለ? የኔ ክለብ አይደለም ዲስሪስፔክት የተደረገው። ላንተ ክለብ ያንተ ሰዎች ዲስሪስፔክት ሲደረግ ክለቤ መድረክ ላይ የተገኘ ሰው ያጨበጨበ ሰው ኦፊሻሊ ማሊያ ሲቀየር አጨብጭቦ ወው ብሎ የተቀበለ ሰው ከዛ ቀጥሎ ምን አለ? እኔ ስለ ክለብ መቀየር ያለኝን አቋም ታውቃላችሁ፣ ግልጽ ነው፣ ማብራራት አይጠበቅብኝም። ሼም ያለውን አቋም አየነው። አጨብጭቦ ኦፊሻል ክለብ መቀየር
አየነው። አንድ ለትክክለኛው ደጋፊ አንድ ጥያቄ ልጠይቅ። ከዚህ በኋላ ላሉት ዓመታት የሆነ ዓመት ላይ የሆነ ቲም ዋንጫ አሸነፈ። ከዛ እዛ መድረክ ላይ የእናንተ ማሊያ ቀይሮ ያኛውን ማሊያ ለበሰ፣ የአርሰናል ማሊያ ቀይሮ ምንድነው የሚሰማችሁ? ያጠፋነው ነገር አለ? ያስቀየምናችሁ ነገር አለ ከዛ በፊት? ምክንያቱም ያ መድረክ ፐርፐዙ ግልጽ ነው። ለብዙ ዓመታት ዋንጫ የጠበቀውን የአርሰናል ደጋፊ ዋንጫ ሲያሳካ ሴሌብሬት ለማድረግ ነው የተሰበሰበው። እንደዛ ነው ያሰብኩት። ግን ያየነው ሰሟን ይሄንን ቲሸርት አውልቆ ይሄንን አይደለም የሚሻል ሳምሰንግ ከ2005 እስከ 2015 ስፖንሰራችን ነበርና ኦፊሻል አይ ቲንክ ያ ኪት ደግሞ ከ2013 14 የውድድር ዓመት ላይ የነበረ ኪት ነው የተወለቀው። ሶ ይሄ ሲደረግ ያጨበጨበ ያለ ሰው ዲስሪስፔክት ኦፊሻሊ ያሳየን ሰው ያንን ነገር እኮ ባክስቴጅ ማድረግ ይቻላል። አስፈላጊ አልነበረም። ያንን ሁሉ ሰው ባለበት ቦታ የቼልሲ ማሊያ ማሳያ፣ ሁሉ ካሜራ ባለበት ቦታ የቼልሲ ማሊያ ሲቀየር ማየት አስፈላጊ አልነበረም። ሰሟን አርጎ አገናዝቦ ኦኬ ባክስቴጅ እናርገውና ኦኬ ቀይረን እንምጣ፣ ኦኬ ሌላ ልብስ ለብሶ መምጣትም ይቻላል። ግን ሁሉም ሰው ማየት አለበት። ሁሉም ካሜራ መቅረጽ አለበት። ሳምባዲ መጣና የሆነ ማሊያ አውልቆ የኛ ማሊያ ሲለብስ የሆነ ካሜራ ካላየማ ዋይ ተባለ። አየን አብዱኪያር ምን ይላል? ጊዜ ጌታ ይላል። ጊዜ ጌታ ብለን አልፈነዋል። ይሄንን የሳምሰንግን ኢራ የሚያስታውሰው ግን ያውቀዋል፣ ቼልሲን ያውቀዋል። እና ያልጠበቅነው ነገር ተፈጠረ። ከዛ ማስተባበያ ስንጠብቅ እንደዚህ አይነት ምላሽ ተሰጠን። ዋው እናመሰግናለን። ምክንያቱም በማይመለከተን በማያገባ ምንም ባላረግነው ማሊያችን ሲቀየር አየን። ማንም ሰው ማሊያ መቀየር ይችላል። ማንም ሰው ክለቡ መቀየር ይችላል ከፈለገ። ማንም ያስገድደው ነገር የለም። ያ ማሊያ ግን እዛ ቦታ ለመገኘቱ ትክክለኛ ሰዓትና ትክክለኛ ቦታ አልነበረ። ለዛ ምላሽ የላችሁ። አይ ሪስፔክት የአርሰናል ደጋፊ ገባችሁ? ምክንያቱም ይሄ ሁሉ ጠብቆ ይሄ ሁሉ ታግሶ ይሄንን ዋንጫ ያገኘ ደጋፊ ነው፣ ይገባዋል። ሴሌብሬት ማድረግ አለበት። እዛ ስቴጅ ላይ ግን ያየነው የወረደ ነገር ያሳፍራል። እንደ እግር ኳስ ኮሚኒቲ ያሳፍራል። እንደ እግር ኳስ ቤተሰብ፣ እንደ እግር ኳስ ተመልካች ያሳፍራል። ምንም በማይመለከተን መለያችን እዛ ጋር ዲስሪስፔክት ሲደረግ ስላየን ያልጠበቅነው ነገር ስለነበረ ያልጠበቅናቸው ሰዎች እዛ መድረክ ላይም ስለነበሩ እናመሰግናለን ብለናል። እና ቀደም የጠየኳችሁን ጥያቄ እንዳረሱ የሆነ አመት የሆነ ቲም ዋንጫ ያሳካል እና እዛ መድረክ ላይ የእናንተ ማሊያ አርሰናሎች ማሊያ አውልቆ የሆነ ሰው የዛ ማሊያ ሲያደርግ ብታዩት ኦፊሻሊ ምን እንደሚሰማችሁ ከቻላችሁ ኮሜንት ላይ አስቀምጡልኝ። ምክንያቱም የተወጋ ነው የሚገባው። ገባችሁ? ቼልሲ ይቀየር ክለቡ ማንም ይቀይረው፣ ትክክለኛ ደጋፊ ግን መቼም ክለቡን አይቀይርም። ኃይልዬ ምን እንዳለ ሰምታል? ዛሬም ቼልሲ ነገም ቼልሲ። እንደዛ ነው ደጋፊ። እዛው ሲባል እዛ አትሄድም፣ እዛው ሲባል እዛ አትሄድም። ግን እናመሰግናለን። ጊዜ ጌታ ነው። ጊዜ ጌታ ነው። ዳንኤል እውነት ለመናገር የቼልሲን ደጋፊ በጣም አስደብረናል ማለት ነው። ግን ቀጣይ አመትኛ ዋንጫውን ስለምናነሳው ትመጣለህ፣ እመነኝ። ብዙ ደጋፊ የሌለው መስሎ ነው ቼልሲ። ብዛታችንን ደግሞ እናሳያለን። ወደ ራስ ቲም ትመለሳለህ። ምክንያቱም ሰይፉ ላይ ተናግረዋል። ብዙ አመት ሙሉ የደገፍኩት በእና ሀዛርድ ምክንያት የምወደው ቲሜ ነው ስትል ራስ ስለተናገርክ ቀጣይ አመት ዋንጫ ስለምናሳካ እመነኝ ትመጣለህ። ብዛታችንም ያኔ እናሳያቸዋለን። ያላችሁ ስሙኝ፣ ለእግር ኳስ ተመልካች ወደፊት እግር ኳስንም ለምትመለከቱ ለህፃናት ለሁላችሁ ክለብ አይቀየርም። እሺ ክለብ አይቀየርም። ሌሎች ሲጨፍሩ ማየት ጤናማ ነው። ሁሌ አይጨፈር። ገባችሁ አይደል? ጭፈራ እንዳያጓጓችሁ። ማሊያ ተወልቆ ሌላ ማሊያ አይለበስም። ደግሞ አንድ ሌላ ሚስጥር ልንገራችሁ። ቀይራችሁ ሄዳችሁበትም ክለብ ብዙ አያከብራችሁም። እሺ የቼልሲ ደጋፊዎች ምን ሼ ነው የምትንጫጩብኝ?
ስለ ኳስ ምናምን ነገር ራሱ በደንብ አድርገን በውስጥ መስመር የምናወራ ጀለሶች ምንባባል ሰዎች ማለት አትንጫጩብኝ። እኔ ልታሸማቃት ሞክር የቼልሲና የትርፌ ደጋፊዎች ማለት እኔ እኮ በደንብ ነው ማስታውሰው የእናንተን በደላችሁ ሲጀመር ከ30 ዓመት በላይ የሆነ የቼልሲ ደጋፊ እንዳለ ከአርሰናል ከርቶ ሄደ። ዝም ብለህ እጅን ዘርግተህ ለምን ተቀበልከው? ስታንዳርድህ በዚህ ደረጃ ከፍ ያለ ከሆነ ማን ወይ የትርፌ ደጋፊዎች አብዩሉላ ጭራሽ ክለብ አይቀየር ምናምን ብላ ስትመጻደቅ ቪዲዮ ሰራች። እዛ ጓደኛ ፖድካስት ላይ ያለችን ጓደኛ ማን ካሁን በኋላ ኦፊሻሊ ከዚህ ክለብ ወደዚህ ክለብ ቀይሬያለሁ ስትል ሆይ ሆይ ብላችሁ አይደል ያጨበጨባችሁት? ጀግና ይመችሽ ወደ ትክክለኛው መንገድ መጣሽ ምናምን ነገር ምንድነው ልታሸማቀኝ የምትሞክረው? የኔ ነው ስታንዳርድ ከፍ ያለው የኔ ነው። ደስ ማይለኝ ነገር ነው ያደረኩት፣ ግን አንተን ስለሚያቃጥልህ ነው ያደረኩት። ምክንያቱም አንተ ከዚህ የባሰ ነገር አድርገኸኛል ነው የምልህ። ተረዳ ጋር መቻል አለብህ፣ በቃ መቻል አለብህ። የአርሰናል ደጋፊ ችሎ ነው የኖረው፣ ይኸውላ በደል ችሎ ነው የኖረው። ተረዳኝ አይደል? አሁንም ዋንጫው ይጨመራል። በደሉ ትንሽ ቆንጠጥ ካልተደረክማ እንዴ ትንሽ ጨቆን ካልተደረክ የጊዜ ባለ ጊዜ ማለት ነው። እጨቁናለሁ ተጨቁኜ ስለኖርኩኝ ማለት በተለይ የትርፌ ደጋፊ ልትላጥ እንዳትሞክር ማለት ስታንዳርድ እንዳለህ ማለት ዱቄት። ተረዳኝ አይደል? ማንንም ክለብ ሲቀይር ሆይ ሆይ ብለህ ትቀበላለህ። ማንንም ማለት አድክሚያንስ አትምከሩ ገባህ አይደል? ማናችንም እንዳትመክሩ። ብዙ ስቃይ ይቻለው ነው ይሄን ክለብ እየደገፍኩኝ ማለት በጽናት ነው የቆየሁት። አንተ የኔን ማድረግ እንደምትችል ገና ማየት ፈልጋለሁ ማለት ገና እንደኔ ስትፈተን ማየት ፈልጋለሁ። ይሄን ካላደረክ ብዙ እንዳትላጥ አንተም ትቀይራለህ ማለት አንተንም ማለ ያለብሳለሁ ገና። እኔ ኢትዮጵያ ቲክቶከሮች በጣም ነው የሚያስቁኝ። በቃ ኢንተርናሽናል ለመሆን የሚያደርጉት መጋቃት፣ ኮንተንት የላቸው፣ የህዝቡ አቴንሽን ባለበት ሁላ ይሄዱ ማጨማለቅ። ሰሞኑ እንግዲህ የቼልሲን ማሊያ ለብሶ አውልቆ ምናምን ያጨማለቅ አይታል። እንግዲህ ጆን ዳንኤል አይታችኋላ። እንግዲህ እኔ የገረመኝ የእግር ኳስ ሪል ፋኑ ምን ሆነ ነው ሱዛ ቼልሲ ተሸነፈ አሸነፈ ደንቶ ይመስላል። እዚህ አንዴ ሰይፉ ላይ ቀርቦ ስላለ ቼልሲ ደጋፊ ትንጨረጨራለህ። ዋቴ ነው እንዴ? ምን ሆናል? ቼልሲ ደጋፊ ምን ሆናል? ወንድም ጥላ እሱ ደንቶ አይደለም ገባ። አቴንሽኑን ነው የሚፈልገው፣ ሳቢውን ነው። አንተ እዚህ ጋር እየመጣህ ትቃጠላለህ። ምን አገባ? የራሱ ጉዳይ። አቴንሽን ፍለጋ እንደሆነ እኮ ይሄንን እናውቃለን። አቴንሽን ፍለጋ ነው። አይኑ የቀጠለ ቪዲዮ ስለሆነ እባካችሁ፣ ቪዲዮ ስለረዘመብኝ ነው የቅድሙ ቆርጬው ነው እንትን በሉት እሺ። ግራ ስለገባኝ ነው እንዴት እንደምለቀው። አቴንሽን ፈልገህ እንደሆነ እናውቃለን፣ ግን አቴንሽንህን የምትሰበስበው የኔን ክለብ አዋርደህ አይደለም። እሺ እወቀው ይሄንን። ገብቷል? የኔን ክለብ አዋርደህ አይደለም አንተ። እውነቴን ነው። ክሬዲቱን ሳልሰጥ ማለፍ አልፈልግም። በውስጥ ማሊያውን መቀበልህ ትክክል። እኔ የምር እንደዚህ ተናድጄም ቢሆን ክሬዲቱን መስጠት ስላለ ማሊያውን ባትቀበሉ ኖሮ ጀለስ ይወረውረው ነበር ወደ ደጋፊ፣ ከዛ ይቀዳደዳል ማሊያው። እውነቱን ለዛ ነው ማሊያውን ስጡኝ ለኔ ብዬ የሰራሁበትን ምክንያት ለዛ ነው፣ ስለያዝከው ማለት ነው እንጂማ ይወረውረዋል ጀለስ። አውቃለሁ እንደሚያደርገው ይሄንን። ምክንያቱም አቴንሽን ፈልጎ ነው የመጣው። ምን ማለት እንደሆነ ቲም አልገባውም። እየሳቀብ ነው ያውላ እዛ የቆመው ህዝብ እየሳቀብ ነው። እሺ የወቀው እሱን እየሳቀልህ አይደለም፣ እያደነቀህ ምናምን አይደለም፣ እየገመተ ነው። የወረድክ ሰው ነህ እያለ እየገመተ ነው። ልንገርህ፣ ገብቷል? እያወረደህ ነው ያለው። አንተ አሁን ተመልሰ እኛ ቤት የመርገጥም አቅምም የለህም። እሱን ወቅ። ይቅርታ ግን ትጠይቃታለህ። የቼልሲን ደጋፊ በሙሉ ይቅርታ ትጠይቋል። ቪዲዮ ሰርተህ በስርዓት ቆመህ ቪዲዮ ሰርተህ ይቅርታ ትጠይቀዋለህ። እኔ የቼልሲን ማሊያ ሳትለብስ መተህ በኖርማል ልብስ መተህ ቢሆን የአርሰናልን ማሊያ የለበስከው ምንም አይመስለኝ፣ ምንም ማለት ነው። እንዲህ ታክል አይሰማኝ። ግን መተህ ማሊያውን ለብሰህ የቼል ደግሞ ሳምሰንግ የሚለውን አንተ እሱ ማሊያ እኮ ስንት ታሪክ የተሰራበት ማሊያ ነው። እሱን ለብሰህ መተህ አውልቀህ ከዛ የአርሰናልን ማሊያ ለብሰ ጎስት እኮ ባይቀበል ማሊያውን ተወረውሮ ነበር እኮ። አንተ እኮ ታረጋለህ አውቃለሁ። ምክንያቱም ወደ ሞቀበት ነህ፣ በደንብ ወደ ጋለበት ነህ አንተ። እዛ ገብተህ ከዛ የሆነ አቴንሽን ፈልገህ ነው የመጣው አውቃለሁ እኮ። ታደርገዋለህ። ይሄን ምን ያደርግልሃል? አቴንሽን ፍለጋ እንደዚህ የኔን ቲም አዋርደህ ነው እንዴ አንተ አቴንሽን የምታገኘው? ለምን ታረጋለህ? ይሄንን ትልቅ ሰው ነህ። ገብቷል? አገናዝብ። ጭንቅላታችን የተፈጠረው ተሸክመ ነው እንድንዞር አይደለም። ይሄ እኮ የፀጉር ምናምን ማስዋቢያ ሳይሆን ማሰቢያም ነው። ትንሽ አመዛዝን እንደ ማቹርድ ሰው። እዚህ ውስጥ አይብ ነው እንዴ ያለው ያንተ ጋር እንዴ?
ምን ማለት ነው ይሄ? እንዴት ነው እንደዚህ የምታደርገው? አንተ ማን ስለሆንክ ይቅርታ ትጠይቃለህ? እኔ ምንም ነገር እኔ ይኸውልህ እዚህ ጋር አልሰማም። የቼልሲ ደጋፊ አብረኸኝ ከሆንክ ማለት ነው ከኔ ብቻዬን ካልሆንኩኝ አብረኸኝ ከሆንክ ይሄ ልጅ ይጠይቃል ይቅርታ። በጣም ጫና እናደርግበታለን። እውነት ሌሎቻችሁን ኮንተንት ክሬተሮች የቼልሲ የዩናይትድ ዝም እንዳትሉ የምር እኔ እንጃ አላውቅም። የዩናይትድ ቼልሲን ስለምትወድ እናውቃለን። የቼልሲ ደጋፊ ግን ለራስህ ስትል ወቅበት ስራ። ከዚህ በኋላ እንደዚህ አንቀጥልም። ከአብራችሁኝ ከሆናችሁ ይህንን አድርጉ። ሜንሽን አድርጉት፣ ኮመንት ላይ ሜንሽን እሱን ሜንሽን አድርጉት። ፎሎ ማድረግ እንዳይረሳ። ትላንትና ጆን ዳንኤል ላይ የሰራው ቪዲዮ ላይ ማለትም ስለ ክለብ ደጋፊነት ምናምን የሰራው ቪዲዮ ላይ የአርሰናል ደጋፊ ገብቶ ሲሳደብ ነበር። መቼ ሲሳደብ የነበረውም ያዋቴ ደጋፊ መሆን መቻል አለበት እንጂ እኔ ያን ነገር ልንገራችሁ፣ ዩናይትድን አምና 15ኛ ሲጨርስ እንደዚህ አሰቃቂ ሲዝን ሲያሳልፍ በግሪሚስቢ በ3ኛ ዲቪዚዮን ቲም ተሸንፎ ሲወድቅ ላይክ በጣም አሰቃቂ ጊዜያትን ሲያሳልፍ ስቲል ማሊያውን ለብሼ ዩናይትድ ደጋፊ ነበርኩኝ። ያለፉት 13 ዓመታት ፕሪሚየር ሊግ ዋንጫን አላሳካም ዩናይትድ፣ ግን የዩናይትድ ደጋፊ ነኝ። መጥፎ ጊዜያትን ስንቴ ገብቷል። ሀዘን ያለበት ታይም ላይ ዩናይትድ ደጋፊ ነበርኩ። ቀጣይ ደግሞ ጥሩ ታይም ደግሞ ይመጣል፣ ምንም ጥያቄ የለውም። ያንን አውቃለሁ። ልክ ዩናይትድ አሁን ጥሩ ሲሆን እንኳን ዋንጫ ሲበላ ተውትና ማለት ነው። ልክ 2022 ወርልድ ካፕ በኋላ የአርሰናል ደጋፊ በእጥፍ እንደጨመረው ማለት ያም እየመጣ አርሰናል ማለት ጀምሮ ትዝ ይላችኋል። ማንም የትም ኳስ አይቶ ማያውቀውም። ልክ አርሰናል ጥሩ ሲሆን ሁሉም ነበር የመጣው። ልክ እንደዛ ዩናይትድ ጥሩ ሲሆን መጥቶ የሆነ ሰው ማንቼ ምናምን ቢለኝ ኧረ ዞር በል ነው የምለው። እንዴ ደጋፊ እኔ ነኝ። በግሪሚስቢ ሲሸነፍ 15ኛ ሲጨርስ ስንት አሰቃቂ ጊዜያትን እኔ ክለቤ ነው ብዬ እኔ ቆይቼ ከዛ አሁን ድንገት ጥሩ ሲሆን መጥቶ እንኳን ዋንጫ ሲበላ ተውትና ማለት ልክ ዋንጫ ሲበላ መጥቶ ግን የሆነ ሰው ጭራሽ የማንቼ ደጋፊ ነኝ ቢል ይሄን ትበላለህ ነው የምለው። ትቀልዳለን። አሁን የአርሰናል ደጋፊ አድርጌ የራሴን ባስበው ራሱ ማለት ነው 22 ዓመት ሙሉ ክለብ ዋንጫ ሳይበላ ስንት አንተ አርሰናል እኮ በጣም መጥፎ ጊዜያት እኮ የሆነ ታይም ላይ እኮ በጣም አሰቅኝ 8-2 ሲሸነፍ የአርሰናል ደጋፊ የነበረ ደጋፊ ስንት ነገር ገብቷል። በቼልሲ ዩሮፓ ሊግ አንተ በጣም እኮ ሰቀቀን። አርሰናል ስሙ ራሱ ሰቀቀን እኮ እድሜ ልካቸው ሰቀቀን ጊዜ እኮ ነው ያሳለፉት። ከዛ ልክ ዋንጫ ሲበላ መጥቶ የሆነዛው ከአንተ እኩል አብሮ መጥቶ አርሴ ሲል እንደውም ሊደብረው ነው የሚገባው እኔ ከምትሳደብ ማለት ነው እንጂ ስንት በመጥፎ ጊዜ የደገፍከውን ክለባውን ጥሩ ሰዓት ላይ የመቶ አርሰናል ሲል ከኔ ጋር አብረህ ነው። ክለብ ደጋፊነት እንደዛ አይደለም። እኔ ነኝ ትክክለኛ ደጋፊ ማለት ያለብህ አንተ ነህ ፓፓ። እኔን በእርግጠኝነት የምትሳደቡ ሰዎች እናንተ ሟቴ የ3-4 ዓመት ደጋፊዎች ናችሁ። እኔም አሁንም ማስረግጬ ልንገራችሁ፣ በተለይ ሴቶቹ ማለት ነው። ደግሞ ወንድም አለ እንደዚህ እኔ ጆን ዳንኤል ተጉት ነው። ኤኒዌይስ ልንገራችሁ፣ ደጋፊዎች አይደላችሁም። ክለብ ደጋፊነት እንደዛ አይደለም። እንደዚህ ጥሩ ሲሆን ምናምን እንትን የምትለው ክለብ አይደል፣ ናይት ክለብ ነው እንደዛ ጥሩ ሲሆን እየሄድክ እንትን የምትለው እና ይሄ ሴንስ አይሰጥም። አስመሳይ ሰው ካልሆነ በቀር እንዴት እኔ ስለ ሴንስ አይሰጥም። እኔ ብድግ ብዬ ሊቨርኩሰን ዋንጫ በላ ብዬ እጄ በቃ የሊቨርኩሰን ደጋፊ ነኝ ብዬ ማስመሰል ነው በቃ። እንዴ ደስተኛ አይደለሁኝም። ኬታ አውቀዋለሁ ጣዕሙ ኬት ይገብ እያስመሰልኩ ፊልም እየሰራው ነው። ወንድ ሆኖ ደግሞ እንደዛ ማድረግ በጣም ይለኝ። ሴቶቹ ደግሞ እናንተም በጣም ነው የምትደብሩት። ለማንኛውም እኛ በመጥፎ ሰዓት የደገፍን ክለብ ጥሩ ሰዓት ላይ መጣው አብሮ ከኛ እኩል ማንቼና ሲል ልትናደድ ነው የሚገባው። አንድ ደንቆሮ ተባረ የተዋረደው ሰው የኔን ክለብ መርጦ መጣ እቀበለዋለሁ። ገባ አይደል? የቸልሲ ደጋፊ በጣም እንደተቃጠልክ እረዳሃለሁ። ገባ ግን ብሽሽቁ እንዳለ ሆኖ እንደዚህ ያንን ነገሮች ኢንተርናሽናሊ ተቀባይነት የሌላቸው ነገሮች ሲመጡ ግን ከብሽሽቅ ግን ወጣ ብለ ማሰብ መቻል አለበት። በነገራችን ላይ ከጆን ዳንኤል በላይ በጣም ያናደዳችሁኝ እናንተ ሶስታችሁ የአርሰናል ደጋፊዎች ናችሁ። ፏድ ጎስትና ብሩኬ ማለት ነው። በጣም በቃ ማለት እግር ኳስን እያወቃችሁ ምንም እኮ ደግሞ ጥቅም የለውም። እናንተ ዋንጫ ስትበሉ ለመጣ ደጋፊ አጨብጨባችሁ የምትቀበሉ ከሆነማ ምንድነው የእናንተ ድጋፍም ጥያቄ ውስጥ ይገባል ማለት ነው። አጫሉ ምንድነው ያለው? ተስፋ ባይኖር ኖሮ ዋንጫ አጓጓም ነበር ያለው አይደል? እንደዚህ አይነት ደጋፊ ይዘህ እነዚህን በጣም ማጉላት ሲገባህ ቼልሲ ማሊያ አስወልቀ የአርሰናል ማሊያ ስታስደርገው በጣም ነው ማፈር ነው ያለብህ። በነገራችን ላይ እግር ኳስ እያወቅ እንደዚህ በማድረግ ኢትስ ናት ማይ ሪስፖንሲቢሊቲ ብለህ ጭራሽ ትመልሳለህ። ማፈር እኮ ነው ያለብህ፣ መደበቅ ነው ያለብህ። ጆን ዳንኤል ክለብ ቀየረ ብላችሁ የምትናደሩ የቼልሲ ደጋፊዎች ምናችሁ ነው የሚያማችሁ? ለምን ጾታውን አይቀይርም? ከፈለገ አሩናይ ከዩናይትድ ወደ አርሰናል ቀየረ እንዴ? ሚስቱ ላይ ተቀየረ ይል እንዴ? ምን አገባችሁ እናንተ? ሲጀመር እነሱ ኳስ ተመልካች አይደሉም። ኳስ አንድ ቀን ዞር ብሎ አይቶ አያውቁም። የአርሰናል አሰልጣኝ ማን ነው ብትለው ማን እንደሆነ አይጠራልህም ማለት ነው።
ኳስ እንደዚህ አይነት በእንደዚህ አይነት ሳለ ኳስ ላይ በጣም አቴንሽን ስለሚኖር እነሱ አቴንሽን የሚያሳዱ ሰዎች ናቸው። ኳስ ተመልካች አይደሉም። በእንደዚህ አይነት ሰው መብሸቅም መናደርም የለብህም ማለት ነው። የአርሰናል ደጋፊ ኮንክም ወደ ክለብ መጣ ብለህ መደሰት የለብህም። ቀጣይ ዓመት ዩናይትድ ዋንጫ ቢበላ አሁን መጥተው ዩናይትድ ማሊያ ለብሰው ሊመጡ ነው ያሉት ድጋሚ ማለት ነው። እነ ፊዮና እነ ጃኒ ኤቭሪዋን አይታችኋል እኮ አንድ ቀን ኳስ ምንድነው ብትል ኳስ ድቡልቡል እንደሆነ ለማያውቅ ሰው ለመጥቶ እንትን ማሊያ ለብሶ ሲጨፍር ነበረ። በቃ የቲክቶከሮች ሙዳቸው ነው አቴንሽን ያለበት ቦታ ማሳደር ማለት ነው። ተዋቸው፣ ይመቻቸው። በእነሱ አትደስቱ፣ በእነሱ አትብሸቁ። እናንተ የኳስ ተመልካቾች ናችሁ፣ አይመለከታችሁም። ከፈለጉ ምናቸውን የሚቀይሩ ማለት ነው። እሺ እንዳትናደሩ በዚህ ነገር። እሺ አንዴ ጋይስ ጎስት ሚሊዮን እንስማና ስለሱ አንድ ሀሳብ አለኝ። ተባረም የተዋረደው ሰው የኔን ክለብ መርጦ መጣ እቀበለዋለሁ። ገባ አይደለ? የቸልሲ ደጋፊ በጣም እንደተቃጠልክ እረዳሃለሁ። ገባ? ግን እኔ አንተን የመከላከል ኃላፊነት የኔ አይደለም። የቸልሲ አክቲቪስቶች ይከላከሉ። ተረዳኝ አይደል? እዛ በተረፈ ግን ማን ነው ጠላት እስከሆንክ ድረስ አንተን ተስፋ የሚያስቆርጥ ምንም ነገር ለማድረግ ፈቃደኛ ነኝ። እኔ ደገፍኩትም አልደገፍኩትም። እሺ እንደሰማችሁት ነው። መናገር ፈልገው አሁን ስላሳያችሁ ፓርት ብቻ ነው። ሙሉን የሱ አካውንት ላይ ሄዱና ይዩት። ብቻ ዋናዋ ነገርና ኪወርድ ወር በጣም ትልቋ ቃል ምንድናት? እኔ አንተን አንገት የሚያስደፋ ነገር እኔ በአርሰናል ደጋፊ አንገቴ ልደፋ፣ የቼልሲ ደጋፊ በአርሰናል ደጋፊ አንገቱ ሊደፋ። ይሄ እኮ በጣም ማለት በቃ ኖርማል አስተሳሰብ ያለው ሰው ፖሲብል እንዳልሆነ የሚያውቀው ነገር ነው። ስለ እውነቱ እናውራ ከተባለ እኛ እንደሌላው ደጋፊ በጣም ስለማናወራ እንደሌላው እየወጣን ማለት የሆነ ካስፈላጊው በላይ ስለማናወራ ልክ እንደሌላው ላይክ ውስጣችን መናገር የምንፈልገው ነገር እንደሌለን፣ ሂስትሪ እንደሌለን፣ ራሳችን ዲስክራይብ ማድረግ እንደማንችል አድርጋችሁ የምትወስዱ ነገር ግን በጣም ነው የሚያናደኝ። እና የአርሰናል ደጋፊ ቼልሲን ደጋፊ መጥቶ አንገቱን ያስደፋል። እሺ እኔ አንድ ነገር እንበል፣ እኔ ምንም ኳስ አላውቅም። ለኳስ ላይ እቺን ጠብታ የምታክል ያህል ነው ያየሁት። በጣም ጩጩ ህፃን ልጅ ነኝ እንበል። ጎስት የኔ ታላቂ ነው። በብዙም ሊሆን ይችላል፣ በትንሽም ሊሆን ይችላል፣ አናውቅም። ብቻ ዋቴቨር ኢት ኢዝ ቁጥር እኛ በጣም ወደኋላ እንክፈውና ወደኋላ ተመልሰን እንይ። ምናልባትም እንደ ሪፈረንስ ፖይንት በጣም እንዲቀለን ጎስት እግር ኳስን ማየት ከጀመረበት ጊዜ እንጀምር። አይ ዶንት ኖ እኔ 20 ዓመትም 25 ዓመትም 30 ዓመትም ሊሆን ይችላል። ብቻ ከሱ ፖይንት እንነሳ። ሜቢ ለቁጥር እንዲመቸን ፕሪሚየር ሊግ ተብሎ ከተጀመረ ጊዜ ጀምሮ እንነሳ። እንግሊዝ ፕሪሚየር ሊግ ብሎ ከተጀመረ ጊዜ ጀምሮ ጎስት እግር ኳስን በደንብ እያየ መጥቷል። አርሰናልን በደንብ ያውቀዋል። ሌሎቹንም ያያቸዋል እንበል። እሱ ነው መጥቶ እኔን አንገት የሚያስደፋኝ። እኔ እኮ ከሱ በላይ ሰክሰስ አውቃለሁ ማለት እሱ ካየበት ጊዜ ጀምረን ብደምር ራሱ ቼልሲ ከሱ በላይ ሰክሰስ ያውቃል። ፕሪሚየር ሊግ ብትል፣ ኤፍ ኤ ካፕ ብትል፣ ካርሊንግ ካፕ ብትል፣ ከእንግሊዝ ውጪ ያሉ እያንዳንዱ ትላልቅ አሉ የሚባሉ ዋንጮች እንዳለ ብትጠራ ቼልሲ እኮ ከአርሰናል በላይ በልቷል። እንዴት ነው እሱ እኔን አንገት የሚያስደፋኝ? ትንሽ ማለት ነው። የቼልሲን ደጋፊ አንገት ማስደፋት ሳይሆን ከቼልሲ ደጋፊ ጋር ለማውራት አንድ ቦታ ላይ የሚገኘው የማንቸስተር ዩናይትድ ደጋፊ ነው። እውነቱን ልንገራችሁ፣ ሲቲ ባለ ጊዜ ነው ሲቲ እንዳለ ሆኖ የማንቸስተር ዩናይትድ ደጋፊ ነው መጥቶ እኔን አንገቴ ሊያስደፋኝ ቢሞክር የሚያምርበት። ከቼልሲ ጋር ሲፎካከር የነበረው ኢትስ ማንቸስተር ዩናይትድ ኖት አርሰናል ኖት ሌላ ክለብ። ገብቷችኋል አይደለ? ይሄን የምለው መች ነው? እሱ እግር ኳስ ማየት ከጀመረበት ጊዜ ጀምሮ እሱን እንደ ላይክ መነሻ ቆጥሬው ላይክ የኔ ኩያ የኔ ማለት በኔ እድሜ ያሉ እና ከኔ እኩል ኳስ ያዩ የአርሰናል ደጋፊዎች ተውት፣ እንኳን አንገቴ ሊያስደፉኝ አይደለም ከኔ ጋር እኩል ለማውራት ራሱ አፍ ሊኖራቸው አይገባም። እውነቱን እናውራ ከተባለ ግን ይሄ እንዳለ ሆኖ ከሱ ጊዜ ብንነሳ እኮ እሱ ከኔ በላይ ሰክሰስ አያውቅም። ለምንድን ነው እንዴት ነው አንገቴ የሚያስደፋኝ? ማለት እንዴት ነው ሎጂኩ የሚሰራው? ከሱ በላይ ሰክሰስ ማውቀው እኔ ገና ለገና በ22 ዓመት አንዷን እችን ዋንጫ አሳኩና ይህን ነገር ለማለት በቃ ለዚህ እኮ ነው ዋንጫውን እንድትበሉት ማይፈለገው። የእውነት በቃ ለዚህ ነው በቃ ዋንጫው ማይገባችሁ። አክቹዋል ክለቡ ይገባዋል ሜቢ፣ ደጋፊው ግን ማይገባው ለዚህ ነው። እቺን አሳካችሁና ቼልሲን ለመናገር ትሞክራለህ። ቼልሲን አንገት የሚያስደፋ ካማ ቼልሲን አንገት ለማስደፋት ለመነሳት ትንሽ እንኳን መነሻ ያለው ማንቸስተር ዩናይትድ እና ማንቸስተር ሲቲ ደጋፊ ነው። አለቀ። ከዛ ውጪ በእኛ ጀኔሬሽን ኦር ከኛም ወደ ኋላ ምን 20 ዓመት 30 ዓመት እንሂድ አንዳችሁም ቼልሲን አንገት ለማስደፋት የምትበቁ አይደላችሁ። አርሰናል የዛሬ 635 ዓመት የበለውን ዋንጫ አምጥተህ በልቷል ብትለኝ አልሰማህም። ምንም አይመለከተኝም ስለሱ። ስለ ክለብ መቀየር እኔ በግል ያለኝን አቋም ታውቃላችሁ። እሱ ማብራራት አይጠበቅብኝም። ተረዳኛለህ? እዚች ጋር ግን የኔ ክለብ አይደለም የተዋረደው። ሰው የኔን ክለብ መርጦ መጣ እቀበለዋለሁ።
ገባ አይደል? የቸልሲ ደጋፊ በጣም እንደተቃጠልክ እረዳለሁ። ገባ ግን እኔ አንተን የመከላከል ኃላፊነት የኔ አይደለም። የቸልሲ አክቲቪስቶች ይከላከሉ። ተረዳኛለህ? ከዛ በተረፈ ግን ማን ጠላት እስከሆንክ ድረስ አንተን ተስፋ የሚያስቆርጥ ምንም ነገር ለማድረግ ፈቃደኛ ነኝ። እኔ ደገፍኩትም አልደገፍኩትም። ገባ አይደል? ጆን ዳንኤል ላይ ባነሳነው ሐሳብ ጎስት ምላሽ ሰጥቷል። ባይዞ ከጆን ዳንኤል ጋር የሚያያዝ ነገር ትክክል ስላልሆነ የቼልሲ ደጋፊ ይሄን ነገር መገንዘብ እንዳለበትና በዚህ ምክንያት እንዳይረበሽ ብቻ ነው ቪዲዮ የሰራ ነው እንጂ ከዛ የዘለለ ምንም የለም። ጎስት ግን ያስገረመኝ የቼልሲን ደጋፊ ተስፋ የሚያስቆርጥ አንገት የሚያስደፋ ነገር የትኛውንም ነገር አረጋለሁ ማረግ አትችልም። እኛን የአርሰናል ደጋፊ አንገት ሊያስደፋንም ተስፋ ሊያስቆርጠንም አይችልም። ባይዞ ደስታ ላይ ናችሁ፣ ተደሰቱ። 22 ዓመት ተከፍታችኋል፣ ሆድ ብሷችኋል ብለን ነው እንጂ እኮ ምን እኮ የተለየ ነገር የለውም። ፕሪሚየር ሊጋ ነው የበላችሁት ከ22 ዓመት በኋላ የተለየ ነገር የለውም። በቃ ተደሰቱ በሚለው ነው ዝም ያልነው። ከዛ ውጭ አንድ የአርሰናል ደጋፊ መጥቶ እኔን ተስፋ ሊያስቆርጠኝ አይችልም። አይደለም ይህን ቻምፒየንስ ሊግ በልቶ እኔን አንገቴን ሊያስደፋኝ አይችልም። ይሄ ማሊያ ደግሞ አንገት የሚያስደፋ አይደለም፣ ክብር ያለው ማሊያ ነው። ጆን ዳንኤል ለብሶ ሲመጣ አይተዋል እንዴት አባቱ እንደሚያምር ከለበሳችሁት ማሊያ ሁሉ ማለት ነው። ምክንያቱም ክብርን የተጎናጸፈ ማሊያ ነው። ይሄ ቻምፒየንስ ሊግ ያሸነፍንበት ማሊያ ነውና አንድ የአርሰናል ደጋፊ በተለይ በዚህ ልክ የቼልሲን ደጋፊ መቼም ልትናገር አትችልም። መቼም ትላንትና የላችሁ ይህን ቪዲዮ አየሁኝና በጣም ነው የደበረኝ። የምሬን ነው የምላችሁ። ጆን ዳንኤል የቼልሲ ማሊያውን አወለቀና የአርሰናል ማሊያ ተቀበለና ጭራሽ ልክ ያልሆነ ነገር ነው ያረዳልሽ። ገብቷል አይደለ? የአርሰናል ደጋፊዎች እንደዚህ እያበዱ ያሉት በየቦታው እንደዚህ እየቀወጡት ያሉት 22 ዓመት ስለታገሱ ነው ለዚህ ዋንጫ። ገብቷል አይደለ? ትዕግስታቸው ነው ዛሬ ፍሬ ያፈራው። እግር ኳስ የሆነ ጽናትን ይጠይቃል፣ የሆነ አቋምን ይጠይቃል። ገብቷል አይደለ? ነገ ደግሞ ዩናይትድ ሲያሸንፍ አንዱ መድረክ ላይ ይወጣና የአርሰናልን ደግሞ ትቀይራለህ። ምን ሆነ ነው? ጭራሽ እንደዚህ አይደረግም። ትቢያነስ ያንተ መሄድ ለኛ ምንም ጥቅም የለውም። ለቼልሲ ክሬተሮች አንድ ጊዜ እንኳን ቼልሲ እንደዚህ ነው ብለህ ቪዲዮ የምትሰራ ሰው አይደለም። እግር ኳስ በቃ ልጅ እያለህ አንድ ቲም ትመርጣለህ። ያ ቲም ሲፈልግ ቻምፒየንሺፕ ይውረድ፣ ሲፈልግ ሊግ ዋን፣ ሲፈልግ መላ ዩኒቨርሲቲ ጨዋታ ይጫወት፣ ያንን ቲም ነው የምትደግፈው። እንደ ሃይማኖት ነው እግር ኳስ፣ አጥብቀህ ነው የምትይዘው አንዴ ስትይዘው። ኤኒዌይስ ይመች። የአንድ ሰውን ሁለት ቪዲዮ ያሳያችኋለሁ፣ ከዛ እናወራበታለን። ስናወራ ግን እንደ አጠቃላይ ነው የምናወራው። ለማንኛውም መጀመሪያ ያለውን ስሙት። የቼልሲ ደጋፊ ነህ? ለምን? ስለምወዳቸው ከልጅነት ጀምሮ ነው የማየው የቼልሲን ጨዋታ። እንግዲህ እዚህ ጋር ሰምታችሁታል። ሰይፉ ጋር ቀርቦ ነው ይሄንን የተናገረው፣ ታስሮ ከተፈታ በኋላ ማለት ነው። እኔ ከልጅነት ጀምሮ የቼልሲ ደጋፊ ነኝ፣ እነሱን ሳያቸው ነው ያደግኩት፣ ወዳቸዋለሁ። ስለዚህ ቼልሲ ክለቤ ነው አለ። ያው እዛ እስር ቤት ስገባ ግን ሰከንድ ክለቤ አርሰናል ሆኗል፣ ብዙ ደጋፊ እዛ ስላለው አለ። ኢትስ ኦኬ። እሺ፣ የመጀመሪያው ቪዲዮ ይሄ ነው። ሁለተኛውን ላሰማችሁ። አሁን ያያችሁት እንግዲህ የቅድሙ ተቃራኒ ነው። በጣም 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 የሚያሳፍር ቪዲዮ። እኔ ብዙ ሰዎች ስለ ኳስ ብዙ ነገሮችን፣ የድንዛዜ ነገሮችን፣ ዲሉዥናል የሆኑ ሀሳቦችን ሲሰጡ ሰምቻለሁ። ቪዲዮም ሰርቼባችኋለሁ፣ መልስም ሰጥቻችኋለሁ። ግን ይሄ መልስ ለመስጠት አይደለም ማለት ነው፣ ለማሰብ ራሱ የሚከብድ ነገር ነው የተደረገው። እኔ ገረመኝ ማለት ነው። ልጁ ምንድን ነው እንደ ንፋስ ወደዚህና ወደዛ የሚያውለበልበው ነገር? ምን ትኩረት ፍለጋ ነው? ምንድን ነው ይሄንን እንደዚህ መሆን? ምንድን ነው ታርጌቱ? ምንድን ነው ዓላማው? እኔ ግልጽ ያልሆነልኝ ነገር ይሄ ነው። ሲቀጥል ማለት ነው እዛ መድረክ ላይ ያላችሁት ፋድም ሆናችሁ ጎስትም ሆናችሁ ማነው ደግሞ አንድ ሰውም ነበረ። ምንድን ነው ታርጌታችሁ? ኢቭን በማይክ ስትናገሩ የነበረው ነገር ነበረ ማለት ይህን ያህል ዲስሪስፔክት መደራረጉ ያስፈልጋል? እናንተ ማለት በነገራችን ላይ ለራሱ ክብር ያለው ነው ለሌላው ክብር መስጠት የሚችለው። መበሻሸቅ ምናምን ኢትስ ኖርማል ነው። ይሄ የኳሱ አንዱ አካል ነው ብያችኋለሁ። ወደፊትም ይቀጥላል ገና። መበሻሸቅ ኢትስ ኖርማል፣ ግን ዲስሪስፔክት ማድረግ ግን ኖርማል አይደለም። ኢትስ አብ ኖርማል ነው። አንድ ሰው ለራሱ ክለብ ክብር ሲኖረው ሌላውን ማክበር ይችላል። ለራሱ ክለብ ግን ክብር ከሌለው ሌላውንም ዲስሪስፔክት ያደርጋል። ግን ስታከብር ነው የምትከበረው። ዲስሪስፔክት ስታደርግ ግን ሞር ዲስሪስፔክት ትደረጋለህ። የኔን ክለብ እዛ መድረክ ላይ ወጥታችሁ ዲስሪስፔክት አስደረጋችሁት አይደል? ተውት፣ ልጁ ንፋስ ነው። ደዝም ማተር እሱ ነገ ደግሞ ተነስቶ የሆነ ነገር ሊያደርግ ይችላል። ምናልባት ይሄ ኤዩኝ አይነት ነገር ሊሆን ይችላል። የእሱ ዓላማ ይሄ ሊሆን ይችላል። ግን እናንተ እዛ ላይ ያላችሁት ከኛ ጋር የምታወሩት ቲክቶክ ላይ መታችሁ ብዙ ነገር የምታወሩ ሰዎች በዚህ ልክ ዲስሪስፔክት ማድረግ ልክ ነው ብላችሁ ነው የምታስቡት? ነው
ዲስሪስፔክት መደራረግ ከጀመርን ደግሞ ማለት ነው በጣም በእኛ ይበዛል። እኛ ምንም የጎደለን ነገር የለም። በነገራችን ላይ እኛ የቼልሲ ደጋፊዎች እኛ ቼልሲያውያን ማለት ነው ዓለም ላይ አሉ የተባሉትን ነገሮች በሙሉ ያሳካ ክለብ ደጋፊዎች ነን። እምንኮራበት ተፈልገን እንጂ ፈልገን የማንሄድበት ክለብ ነው ያለን። ሰው ወደኛ ይመጣል እንጂ እኛ ወደ ሌላ አንሄድም። ለምን እንደሆነ ታውቃለህ? ምንም አላጣንም። ቼልሲ ያጣውን ነገር ንገሩኝ። በእግር ኳስ ታሪክ ማለት ነው በክለቦች ደረጃ ቼልሲ ያጣውን ነገር አንድ ነገር እንጠሩልኝ። ምንም የለም። በሄደበት ቦታ ሁሉ በነበረበት ቦታ ሁሉ ዓለም ላይ የሚበሉ ዋንጫዎችን በሙሉ የበላ ክለብ ነው። ይሄ ክለብ ይወደዳል እንጂ ዲስሪስፔክት አይደረግም። ከማንም በላይ ነው። ክለቤን ዲስሪስፔክት ያደረገ ክለብህን ዲስሪስፔክት አደርግልሃለሁ። በሚቀጥለው ትጠብቀኛለህ፣ እመጣላችኋለሁ እያንዳንዳችሁ ላይ ማለት ነው። ይሄ ሌላ ታሪክ ውስጥ አንገባም። ዲስሪስፔክት ባረጋችሁት ልክ ዲስሪስፔክት አደርግላችኋለሁ ክለባችሁ። እንዳትረሱት ይሄንን። የኔ ክለብ ቼልሲ ነው። ቼልሲ ተወዶ የሚመጣበት ክለብ እንጂ የሚወጣበት ክለብ አይደለም። ክለብ ምን እንደሆነ የገባው ሰው ክለቡን አይቀየርም። ያልገባው ስለ ኳስ ክለብ ማለት ምን ማለት እንደሆነ ይሄ ማሊያ ሲለበስ ምን ማለት እንደሆነ ያልገባው ሰው ብዙ ነገር ሊያደርግ ይችላል። እኔ በዛ ደረጃ ነው ማያችሁ። ግን በአደባባይ ላይ ክለብን ዲስሪስፔክት የምታረጉ ሰዎች ግን ጠብቁ። ጎስት ምን አለ? የቸልሲ ደጋፊ በጣም እንደተቃጠልክ እረዳሃለሁ። ገባ? ግን እኔ አንተን የመከላከል ኃላፊነት የኔ አይደለም። የቸልሲ አክቲቪስቶች ይከላከሉ። ተረዳኛለህ? ሲመልሱት አካውንታቸውን ባን ያስደርጉባቸዋል። አካውንታቸውን ባን ለማድረግ እነሱ ሪፖርት ሲያደርጉ እናንተ ኮፒ ሊንክ ማድረግ ይከብዳቸዋል። ስለዚህ ምን ማለት አለባቸው? ኮፒ ሊንክ አድርጉልኝ ወጥተው፣ ኮፒ ሊንክ አድርጉልኝ ወጥተው። እሺ ካፕቴን አንተነህ ማናችሁም ታስታውሱታላችሁ። ካፕቴን አንተነህ ለቼልሲ ዘፈን እስከ መስራት ድረስ የደረሰ ልጅ ነው። ንጉሳዊ ስሜ አንተነህ ነው። የቼልሲ ደጋፊ አርማው አንበሳ ነው። አርማው አንበሳ ነው። በየጌሙ አስደማ እሱ የት እንዳለ ግን ጠይቃችሁ ታውቃላችሁ? የት እንዳለ የት ነው ያለው ይሄ ልጅ ምናምን ብላችሁ ጠይቃችሁ ታውቃላችሁ? ከዛ ሌላውን ተውት። ሶፊ ኮከብ አካውንቱ ሲዘጋ ምንድነው ያደረገው? ምንም። ከዛ የቼልሲው አክቲቪስት አካውንቱ ሲዘጋ አንደኛው አካውንት የተዘጋ ብዬ ደብሮኝ ሳይጨርስ ከናንተ ጋር የተዋወቅኩበት ዋናው አካውንት የተዘጋ። እሱ እንደዛ ሲዋቀር እንደዛ ከነሱ ጋር ሲጣላ እንደዛ ሲናገር ምናምን ሲል እናንተ ምንድነው ያደርጋችሁት? ምንም። የአርሰናል ደጋፊ ግን በዚህ ልክ ወጥቶ ዲስሪስፔክት ያደርጋል። በዚህ ልክ ማለት ነው። ያንን ዲስሪስፔክት ሲያደርግ አንተ ቁጭ ብለህ ታያለህ። ባይዘው አንድ ነገር ልንገራችሁ፣ እኛ መተባበር ስለማንችል አንድነት ስለሌለን ሽንፈታችንን የጠራነው እኛ ራሳችን ነን። መተባበራችን አቅማችንን ያላሳየነው እኛ ነን። ትናንትና ጆን ዳንኤል ቪዲዮውን ልክ በዛ መንገድ ማሊያ አውልቆ ምናምን ሲቀይር የዩናይትድ ቢሆን ኖሮ ዛሬ ምን ሊደርስ እንደሚችል ኤቭሪባዲ ኖውስ ማለት ነው። ግን ደግሞ የኛ የቼልሲ ስለሆነ ምን ችግር አለ? እሱን ቀለል ብሎ ወጥቶ ቪዲዮ ላይ ምን አለ በለው። ስለዚህ የአርሰናል ደጋፊ ሆናለሁ ባልኩት መሰረት ከቃል የሚበልጥ ነገር የለም። ክለብ አይቀየርም ምናምን የሚባል ነገር የለም። ቃል ክለብን በዛ ልክ አዋርዶት ወጥቶ ማለት በዛ ልክ ዲስሪስፔክት አድርጎት አንተ በቃ ምን ቃል ነው ምናምን ብሎ ቀለል አድርጎ ሲናገር ሁላችንም ተቀብለን ነው ዝም ብለን ያለ። ስለዚህ ሁላችሁም ለክለባችሁ ስትሉ ክለባችሁን የምትወዱ የቼልሲ ምርጥ ደጋፊዎች አላችሁ፣ ነፍስ ያላችሁ ማለት ነው። ከዛ ሲቀጥል ደግሞ ኳስ ኮሚኒቲ ላይ ያላችሁ ማለት በኳስ መንገድ ኳስን ብቻ እያያችሁ የምትዝናኑ ሰዎች አላችሁ። ይሄ ዛሬ ጆን ዳንኤል ያደረገው ነገር ትክክል ነው ብላችሁ ነው የምታምኑት? ከዛ ሲቀጥልስ የጎስት መልስ ትክክል ነው? አንተን ተስፋ የሚያስቆርጥ ምንም ነገር ለማድረግ ፈቃደኛ ነኝ እኔ። ደገፍኩትም አልደገፍኩትም ይቅርታ ይጠይቃሉ ብለን ስናስብ ጭራሽ እኛ ምን አገባል እናንተን ለመጣል እኔ ምንም ማድረጋለሁ እስከ ማለት ተደረሰልን ማለት ነው። ይሄ የእናንተ የፉሎ ውጤት። ስለዚህ የቼልሲ ደጋፊ ምንም ስለማታመጣ አፍን ዘግተህ ተቀመጥ። ምን ይናፍቀኛል መሰለህ? ቀጣይ ዓመት ዋንጫ ቼልሲ ያሳካ። ያኔ በቃ ማለት ማየት ፈልጋለሁ። ያ ቀን በጣም እንደዚህ በጣም በቅርብ እንዲደርሱ ማየት ፈልጋለሁ። ቃል ነው። ይሄ ነው ቃል። ትላንትና ማለት ነው ላይቭ ላይ ለምንድን ነው ስለ ጆን ዳንኤል ምንም ነገር ያላችሁ ለምንድን ነው ዝም ያልሽው ምናምን ነገር እያላችሁ እየጠየቃችሁ ነበርና ትላንትና ፖስት ለማድረግ ስላልተመቸ ነበረ፣ ሰዓቱ መሽቶ ስለነበረ ፖስት ማድረግ አልችልም ነበርና ወደ ጆን ዳንኤል ጉዳይ ስንመጣ ማለት ነው ምን አለ እሱ አንዳንድ የቼልሲ ደጋፊዎች ደብሯቸዋል። ማርያምን አልደበረንም። አንተ ራስን እንደማን ነው የምታየው? አንተ ሶፊ ኮከብ ነህ፣ የቼልሲ አክቲቪስት ነህ፣ ኪዩ ነህ፣ ማነህ? አንድ ቀን እንኳን ስለ ቼልሲ ማለት ነው አውርተህ ማታውቅ ሰውዬ አሁን ሄድን ብለህ
ሊደብረን ቼልሲ ባዶ ሊቀር አንተ ሄድክና ማለት ነው። አንተ ሲጀመር የቲምን ማለት ምን ቲም እንደሆነ ገና አልገባህም። ቲም መቀየር ማለት እኮ ላይቭ ላይ ወጥቶ ዱቄት እንደመለቅለቅ ቀላል ነገር አይደለም። አንድ ቀን እንኳን በትክክል የቼልሲ ማሊያ ለብሰ ማታቅ ሰውዬ ማለት ነው። ነገር ግን የአርሰናልን ማሊያ ለመልበስ ሲሆን በአደባባይ ለብሰው ወጣ። ያኔ ነው አንተ የቼልሲን ክብር ያዋረድከው። ደግሞ ውስጥ ሰማያዊ ነው ከላይ ነው ቀዩን የአርሰናልን ማሊያ ለበስኩ። ምንድነው ያወራ ያለው? በአደባባይ ካዋረድከን በኋላ ያንተ መሄድ እኮ አይደለም ጉዳያችን፣ ካንተ መሄድ አይደለም ጉዳያችን። እኛ ማለት ነው የቼልሲ ማሊያ ለብሰ ሄደ የአርሰናልን ማሊያ ስትቀይርበት ነው። ለምን መልበሱ ምን አስፈለገ? ለብሰ ስቴጅ ላይ ወጥተ እንደዚህኛ ክብራችን የምታዋርደው ማለት ከመሄድ አይደለም የአርሰናል ደጋፊ መሆን። ለምን የቶተናም አትሆንም? ለምን የበርንሊ አትሆንም? አይመለከተንም። እኛ ወዴትም መቀየር ትችላለህ። አንተ ግን አንድ ቀን እንኳን የቼልሲ ማሊያ ለብሰ ማታቅ ሰውዬ ማለት ነው። ለመቀየር ሲሆን ግን ሄደ ለብሰኸው ሄድክ ለመቀየር ሲሆን በዚህ ያህል ደረጃ ነው ቼልሲን ክብር ያዋረድከው። ደግሞ የገረማችሁ አርሰናሎች ናቸው ማለት ነው። አንዱ የቼልሲ ደጋፊ ወደ አርሰናል ቀየር ነው ምናምን ነገር ኖ ዌይ። አንድን ማለት ነው የ5 ዓመት ህፃን ልጅ አምጥታችሁ የፈለገው ማሊያ ዝም ብላችሁ አንተ የዚህ ደጋፊ ነህ ብለህ ብታለብሱት ምን ያውቃል? የ5 ዓመት ልጅ ምን ያውቃል? ዝም ብሎ ይቀበላል። ምክንያቱም ስለ ቲም የሚያውቀው ነገር የለም። ምን የለም። ጆን ዳንኤልም እንደዛ ነው። ስለ ቲሙ የሚያውቀው ነገር ስለሌለ በአደባባይ ሄዶ ማሊያውን ቀየረው ማለት ነው። አርሰናሎች እንደዚህ የጨፈሩት 22 ዓመት ስለታገሱ ነው። በትዕግስት ማለት ነው። በጽናት ስለጠበቁ ነው ዋንጫቸውን ማለት ነው እንደዛ ሰለብሬት ያደረጉት። አንተ ምን ቤት ነህ? ያሁን በለጊዜው ማለት አርሰናል ዋንጫ በልቷል። ስለዚህ የጆን ዳንኤል ስም ብዙ እየተጠራ ስላልሆነ አሁን በአርሰናሎች እንዲጠራ ማለት ነው። እውነት ዱቄት እንደመለቅለቅ ቀላል አይደለም ቲምን መቀየር። ቲማችን ማለት ነው ቲማችን ሲወጣ ማለት ነው እኩል እያለቀስን እየተደሰትን ማለት ነው እስከ መጨረሻው ይሄ ሲዝን እስከሚያልቅ ድረስ ማለት ነው አብረን ተሳስተን ማለት ነው ስለሌላ ቲም ስለመቀየር አላሰብንም። አንተ ግን ቃል ነው። ይሄ ነው ቃል ነው ስላለ እንዴ በቲም ቃልና የሚባል ነገር አይሰራም። ቲምና ሃይማኖት አይቀየርም። ገባህ አይደለ? በጥሩም በመጥፎም ጊዜ ማለት ነው አብረው ነው መሆን ያለበት። ቲም የሚባል ነገር አይቀየርም። በቃ ለራሱ ቲም እንደዚህ ያልሆነ ሰው ማለት ነው ለእናንተ ቲም ይሆናል ማለት ዘበት ነው። አይሆናችሁም። እኛ ጋር መጥቶ አልጠቀመንም፣ እናንተ ጋር መጥቶም አይጠቅማችሁም ማለት ነው። ምንም ነው። እኛ አሁን እኮ አንድ ዋንጫ ለመብላት 22 ዓመት ነው የጠበቀው። ቼልሲ ግን በ22 ዓመቱ ስንት አይነት ዋንጫ እንዳሳካ አስቡት። ቼልሲ እኮ እንዲህ በቀላሉ የሚቀየር ቲም አይደለም። ወደዛ የሚተው ቲም አይደለም። በዚህ አመት ሲዝን ብቻ ማለት ነው ማይሆን ፐርፎርማንስ ስላሳየ ብቻ ማለት ነው ቼልሲ የሚቀየር ቲም አይደለም። በቃ አይደለም። ብዙ የኮራንባቸው ታይሞች ስለነበሩ እና ቼክ አናደርግም ለማለት ፈልጌ ነው። ጆን ዳንኤል ባደረገው በዚህኛው ድርጊት እያንዳንዱ ሁሉም የቼልሲ ደጋፊ በጣም ተናዱበታል። ለምንድን ነው የተናደዳችሁት ነው የኔ ጥያቄ። ጆን ዳንኤል የቼልሲ ደጋፊ መሆኑን ምን ያክል እርግጠኛ ናችሁ? እስቲ ጆን ዳንኤል አንድ ቀን ቼልሲ ሲያሸንፍ ወይም ደግሞ ሲሸነፍ ሚዲያ ላይ ወጥቶ ስለ ቼልሲ ደስታውን ሲገልጽ ወይም ደግሞ ሐዘኑን ሲያሰማ አይታችሁ ታውቃላችሁ? ቪዲዮ ልታሳዩኝ ትችላላችሁ? የእናንተ ክለብ ደጋፊ መሆኑን በምን እርግጠኛ ናችሁ እንዴ? ጆን ዳንኤል እይታ ፈልጎ ከሆነስ እዛ መድረክ ላይ ራሱን ማሳየት ወይም ከአዶናይ አጠገብ ሆኖ ራሱን ማሳየት ፈልጎ ከሆነስ እናንተ በምን ታውቃላችሁ? እኔ እንደውም በእናንተ ተናደድኩኝ። የባሰ ጉዳዩ ማለት ነው እንዲስፋፋለት አደረጋችሁ። ቪዲዮ ሰርታችሁ እኔ ቀድሜ ቪዲዮ መስራት ፈልጌ ነበር፣ ግን እናንተ ከሰራችሁበት በኋላ ለእናንተ መጠየቅ የምፈልገው ጥያቄ ነበር። ጥያቄን መልሱልኝ። ጆን ዳንኤል ምን ያክል የእናንተ ደጋፊ መሆኑን እርግጠኛ ናቸው? የቼልሲ ደጋፊ መሆኑን። እኛ አሁን የአርሰናል ደጋፊ ስለሆነ መጥቻለሁ ብሎ ትላንትና ማሊያውን ስለለበሰ እንደነ ፏድ እንደነ ጎስት እንደነ ብሩኬ ማከብረው ይመስላል? አላከብረውም፣ አላቀውም። ሲጀመር መቶ አርሰናል ሲያሸንፍ ራሱ የስ ብሎ ቪዲዮ ቢሰራ እኔ እውነት ነው ብዬ አላምንበትም። ሲጀመር የአንድን ክለብ አይደለም ማሊያውን አውልቆ መቀየር ካሁን በኋላ ያን ክለብ አልደግፍም ብሎ ማለት የምደግፈውን ቲም አልደግፍም ብሎ ለመናገር ራሱ ምን ያክል ስሜታችን እንደሚጎዳ እኛ ደጋፊዎቹ እናውቃለን። አንተም የቼልሲ ደጋፊ እነ ኪዩ እነ አክቲቪስት እነ ሶፊ ታቁታላችሁ። በቃ በስነ ስርዓት ታቁታላችሁ ክለብ መቀየር እንዴት ከባድ እንደሆነ። ለቪውና ለቪዲዮ ቫይራል ካልሆነ በስተቀር ማንም ሰው ክለብ በቀላሉ መቀየር አይችልም። እና ጆን ዳንኤልን አትፍረዱበት። እይታ ፈልጎ ሊሆን ይችላል። ጆን ዳንኤል ነው ጆን ቴሪ ነው ክለብ ቀይሮ ማሊያ አውልቆ ምናምን ቀየረ ያላችሁ። ይህ ሀሳብ ለሁሉም እንዲደርስ በተለይ ለሁሉም የቼልሲ ደጋፊዎች እንዲደርስ ኮፒ ሊንክ፣ ሪፖስት እና ሼር አድርጉ። ለቤቱ አዲስ የሆናችሁ ፎሎ ሁኑ። ምን ፎሎ አድርጉ። ምንድነው ጆን ዳንኤል ማሊያ ቀየረ እንደ ይቀይራል? በመጀመሪያ ደረጃ
ክለብ የሚቀይር ሰው እግር ኳስ የሚያውቅ ሰው ነው ወይ? ሲደግፍ እንዴት ነበር የደገፈው? አለቀ። እኔ አሁን እሱ እንደዚህ ሆነ ምናምን እያላችሁ መታችሁ እዚህ ቲክቶክ ላይ ዲቤ የምትመቱ ያዙ ይልቀቁኝ የምትሉ እናንተ ራሱ ቀይራችሁ ብትሄዱ እንዴት ደስ እንደሚለኝ እንዴ! ምነው እንደዚህ ይሄን ያህል እንትን አላችሁ? እኔ እኮ ምንድን ጆን ቴሪ ነው እንዴ ምናምን ብዬ በቃ በጣም እንትን ብዬ እኮ እንዴ ጆን ዳንኤል ማሊያ አውልቆ የአርሰናል ለበሰ። እንደሱ አይነት ደጋፊዎች እባካችሁ ክለቤን ለቃችሁ ውጡ። አሁን ልቀቁ። እግር ኳስ እንደዚህ አይደለም የሚደገፈው። ትናንትና የዳር ብለን ያሳፈርከኝ አልወርድም ያለው ልክ ጋሪ ላይ እንደተሳፈረ ሰው አሁን እሱ ቼልሲ ለቀቀ ምናምን ተብሎ ይሄ ሁሉ እንትን። ኧረ በእናታችሁ አድቡ፣ እናንተ አድቡ። ይህንን ቪዲዮ የምሰራው ሪል ለቼልሲ ደጋፊዎች አሁን ጆን ዳንኤል ኖረ አልኖረ ምንድነው ለቼልሲ ጥቅሙ? እስቲ ንገሩ። አሁን እናንተንስ እንደዚህ ለቅሶ ያስቀመጣችሁ ነገር ምንድነው? በመጀመሪያ ደረጃ እግር ኳስን የሚያውቅ ሰው ተውት፣ መደገፍን ተውት። እግር ኳስን የሚያውቅ ሰው ረጅም ጊዜ ኳስን ያየ ሰው ዛሬ እንትን ክለብ ደግፋለሁ ነገ እንትን ክለብ ደግፋለሁ እኮ አይልም። ስለዚህ ኳስን ማያውቅ ሰው አላችሁ በጣም ብዙ። በቃ ውልቅ። እኔ ደስ ነው ያለኝ የተናደድኩት እዚህ መታችሁ የምታስጨንቁን ነገር። አቦ ተፋቱ።